በሰላም አብረን ያልኖርን ሰዎች በጦርነት አብረን መኖር ግዴታችን ይሆናል ማለት ነው። ይህ የአርሲዎች እንባና የገዣቸው ምላሽ ብቻ አይደለም። ይህ የዚያ ለመገደል የታጨ ህዝብ ጩኸትና ደምም ነው። አጣየን ተመላልሰው ያጋዩ፣ በወለጋ ሺዎችን የጨፈጨፉ፣ በደራ አያሌዎችን የቀጠፉ፣ በጅጅጋ ቤተክርስቲያን ውስጥ እየገቡ የገደሉ፣ በአዳማና በወይብላ ማርያም በታቦታት ፊት ካህናትንና ምዕመናንን የረሸኑ፣ በከረዩ አባ ገዳዎችን የጨፈጨፉ፣ በአርሲም ይህንኑ እያደረጉ ቀጥለዋል። በዘንድሮ ዓመት ብቻ ይህ ጭፍጨፋ ለሶስተኛ ወይም ለአራተኛ ጊዜ የተካሄደ ነው። የዚህ ግድያ ባለቤትና አቀነባባሪ መንግስታችን አይደለም የሚሉትን የብልጽግና ምዕመናን አገዛዛችሁ ይህንን ግድያ ካልፈጸመው ለምን ሰዎችን ተጠያቂ ሲያደርግ አናየውም የሚለውንም ሆነ ተደጋግሞ ሲፈጸም ለምን አልተከላከለውም? የመንግስትነት ወጉ ጉዳት እንዳይደርስ መጠበቅ ከደረሰም መጠየቅ አይደለም ወይ የሚለውን ጥያቄ ለእነዚህ አገር ማስተዳደር ለማይችሉ ሰዎች የማይመጥን ነውና እንለፈው። ግን ከጀርባ ያለውን ውስብስብ ሴራና ፍላጎት በመጠኑ ለመረዳት የሚያስችለንን ምርመራ ማድረግ ያስፈልገናል። ለመሆኑ ግን ለምን የአርሲ ኦርቶዶክሶችን መርጦ መግደል አስፈለገ? ለምንስ ተደጋገመ? ከዚህ በፊት የአስከሬንን ዝርዝር በብሔር ሲያነቡ የሚታወቁት ጠቅላይ ሚኒስትሩ ለምን በአሁኑ ወቅት ዝም አሉ? እንዲያ የሞቱ ሰዎችን አጽም በብሔር እየተነተኑ ሲያቀርቡ የነበሩት አብይ አህመድ ዛሬ የአርሲ ኦርቶዶክሳውያንን መገደል በዝቅተኛ የኃላፊነት ደረጃ ላይ ባሉት ኃይሉ አዱኛ በተባሉ የኦሮሚያ ክልል የበታች ሹም እንዲነገር ለማድረግ ለምን ፈለጉ? አስገራሚው ነገር ደግሞ ኃይሉ የተባሉት እኒህ የበታች ኦህዴድ የተናገሩት ነገር ነው። የአርሲ ኦርቶዶክሶች ተመርጠው የሚገደሉበትን ትራጀዲ የጠላትን ተልዕኮ አክሽፈነዋል በማለት ገልጸውታል። አክሽፈነዋል ሲሉ ምን ማለታቸው ነው? እኒያ አማራን ሰባበር ነው የሚሉት ሽመልስ አብዲሳ በሚያስተዳድሩት ክልል ውስጥ ያለን የሌላ ብሔር ተወላጅ እየሰቀሉም እየገደሉም በጅምላም በተናጠልም እያጸዱ ካልሆነ በቀር ለምን አንዲት ገጽ የሐዘን መግለጫ ማውጣት ተሳናቸው? እነዚያ በኦሮሚያ የሚገደሉ ሰዎች ሞት የሚቆመው ትግራይ ላይ ወረራ ሲፈጸም ነውና አሁኑን ይሁንልን እያሉ በእንባይ ሲራጩ የነበሩት የአብይ አማሮች እነ ሽታይ ምን አለ ምን አሉ? ከወራት በፊት ስለ አርሲ ጭፍጨፋ የመጀመሪያ ደረጃ ሪፖርት አውጥቻለሁ ያለው የሃይማኖት ተቋማት ጉባኤ የተባለው የአብይ አህመድ ቀኝ እጅ የቀሲስ ታጋይ ታደለ ቢሮ ሁለተኛውን ሪፖርት ለምን ሳያወጣው ቀረ? የአርሲን ሀገረ ስብከት ሊቀ ጳጳስ ያስነሱት እነ አራርሳ መርዳሳ የሚዘውሩት ነው የሚባልለትን ጉባኤ የሚመሩት እኒሁ ቀሲስ ታጋይ ታደለ ምርጫ መረጡ የሚሉት እነፋናና ኢቲቪ የአርሲ ሰዎችን መጨፍጨፍ ለምን ሲናገሩ አልዘገቡላቸውም? መንግስትስ ለምን መረጃ ትሰጣላችሁ በሚል እዚህ ያሉ ካህናትን መሰወርና ማሰር ቀጠለ? ሊቀ ጳጳሳቱንስ ማቀያየር ለምን አስፈለገው? ታቦተ ጽዮኑ ይገኝበታል በሚባልለት አክሱም ደጃፍ ላይ ኦርቶዶክሳውያን ሲጨፈጨፉ ውሸት ነው አልተፈጸመም እያሉ ከኦህዴድ ወገን ሲሰለፉ የነበሩት እነ አቡነ ጴጥሮስን አባል ያደረገው ፓትርያርኩ አቡነ ማትያስ ለብቻቸው የዜጎችን መገደል ሲያወግዙ እኛን አይወክሉም የሚል መግለጫ እየያዙ በመንግስት ሚዲያ የሚከሰቱትን እነ አቡነ ዮሴፍን የያዘው ቋሚ ሲኖዶስ ግንቦት 23 የተፈጸመን ጭፍጨፋ ደጋግሞ የሚከሰትን ጅምላ ግድያ ለማውገዝ ለምን ይህንን ያህል ዘገየ? እዚህ ጋር ፓትርያርኩ አቡነ ማትያስ የአርሲ ጭፍጨፋን በማስመልከት ጥሩ ቃል ተጠቅመዋል። የጥቃት ሰንሰለት። በእርግጥ የጥቃት ሰንሰለቱ ምንድንና ማን እጅ ላይ ያለ ነው? በሰሜን ኢትዮጵያ ገዳማትን ያወደመ፣ በጠቅላይ ሚኒስትሩ አንደበት ቤተ ክርስቲያን ተኩስ መለማመጃ ትሆናለች ያለ፣ በጄኔራሎች አንደበት ቤተ ክርስቲያን ይመታል እያለ ይዛተ፣ ባዳማና ሻሸመኔ ቤተ ክርስቲያን ቅጥር ውስጥ ገብቶ እየተኮሰ ሲገድል ያሳየ መንግስት፣ በጅግጅጋ ቤተ ክርስቲያንን ያጋየ አገዛዝ፣ የወይብላ ማርያም ምዕመናንን ሲረሽን፣ የዝዋይ ገዳም አባቶችን ሲገድል ያሳየ አገዛዝ ባለባት ኢትዮጵያ ውስጥ በአርሲም 100 ዓመታትን የተሻገረ ቤተ ክርስቲያን እንዲወድም ማድረጉ ታውቋል። ይህ ቤተ ክርስቲያንና ምዕመናንን ኢላማ ያደረገ ጥቃት ለምን በኦህዴድ ብልጽግና ያገዛዝ ዘመን ውስጥ የሚፈጸም ሆነ? ለምንስ ከዚያ በፊት አልታየም? ለምንስ በድርጊቱ መንግስት እርካታና ደስታ ሊሰማው ቻለ? ለምንስ አያስደነግጠውም? እነዚህን ጥያቄዎች ለመመለስ የምናደርገው ጥረት አርሲን የደም ምድር ያደረገውን እጅ ሊያስገኝልን ይችላል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣
ሁለት የሃዲያ ብሔር ተወላጅ እንዲሁም አንድ የአርጎባና አንድ በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። እንዲህ በዘር የሚዘረዝሩት የሞቱ ሰዎችን እሳቸው በቀሰቀሱት ግጭት ያስፈጇቸውን ንጹሐን በሽመልስ አብዲሳ ሚሊሻዎች በሻሸመኔና አካባቢው እንዲገደሉ የተደረጉትን ሰዎች ነው። እኒያ ሰው ሲኖር ኢትዮጵያዊ ሲሞት ኢትዮጵያ ነው እያሉ ሲናገሩ የነበሩት መሪ የሰው ልጅ አጋድለውና ገድለው ከጨረሱ በኋላ የሚናገሩት የአስከሬን ብሔር ነው። ይህንን መግለጫ ጥቅምት 23 2012 ዓ.ም ከመስጠታቸው በፊት በሻሸመኔና አካባቢው ኦርቶዶክሳውያንና ሌሎች ነዋሪዎች ላይ የተፈጸመውን ጭፍጨፋ ሲካሄድ እነ አቶ ኢብራሂም ከድር አመራር ነበሩ። አቶ ኢብራሂም ከድር አሁን የአርሲ ዞን ዋና አስተዳዳሪ ናቸው። ያኔ የጥቅምት 2012ቱ የሻሸመኔ ጭፍጨፋ ሲካሄድ የከተማዋ ምክትል ከንቲባ ነበሩ። ዋናው ከንቲባ ተማም ሁሴን ይባሉ ነበር። በጥቅምቱ ጭፍጨፋ በከተማቸው የተነሳውን ቀውስ በማስመልከት በእኩለ ሌሊት ለአቶ ሽመልስ አብዲሳ ደውለው እየመጣ ያለው ኃይል ከኛ አቅም በላይ ነውና በከተማ ፖሊስ ስለማንቋቋመው ኃይል ይጨመርልኝ ሲሉ ጠየቁ። አቶ ሽመልስ አብዲሳ የመለሱት መልስ አርፈተኛ የሚል ነበር። ይህንን ጉዳይ አቶ ተማም ፍርድ ቤት ውስጥ የተናገሩት የተመዘገበ ቃላቸው ነው። በዚያ ጭፍጨፋ እልቂቱን ለማስቆም ኃይል ይጨመር ሲሉ አርፈተኛ የተባሉት ከንቲባ ተማም ሁሴን ለእስር ሲዳረጉ ምክትላቸው አቶ ኢብራሂም ከድር ሹመት ዳብሮላቸው ዛሬ የኦርቶዶክስ ክርስቲያኖች የሚጨፈጨፉበትንና ቤተ ክርስቲያኖቻቸው የሚቃጠሉበትን የአርሲ ዞን በዋና አስተዳዳሪነት እየመሩ ነው። ያኔም ሆነ ዘንድሮ ያለው መዋቅር አንድ አይነት ነው። በየትኛውም አካባቢ ያለ የትኛውም ሰው ሰላምና እረፍት እንዳይሰማው በመግቢያችን ላይ ጠቅላይ ሚኒስትሩ እንዳሉት በሰላም የሚኖረውን ሕዝብ በጦርነትም ለማቆየት መዋጋትና ማዋጋት ኦህዴዳዊ ፖሊሲ ነውና በነ ኢብራሂም ከድር አስተዳዳሪነት ስር ያሉት የአርሲ ኦርቶዶክሳውያን ደጋግመው ይገደላሉ። ከዚህ ቀደም ስለተፈጸሙት ጭፍጨፋዎች አንድም ቃል ተናግረው የሚያውቁት የኦህዴድ ባለስልጣናት አሁን ኃይሉ አዱኛ የተባሉትን የበታች ሹም አሰማርተዋል። አቶ ኃይሉም መነጽራቸውን አጥልቀው በማሳ ላይ ቆመው በሰጡት መግለጫ ኦርቶዶክሶች ተለይተው የተገደሉበትን ጭፍጨፋ ምርጫችንን ሊያደናቅፉ ነበር፣ አክሽፈነዋል ሲሉ ገልጸውታል። ሰሞኑንም ግንቦት 23 2018 በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ የሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪቱን ሰጥቶ ተንቀሳቅሶ ነበር። ህዝቡ ሳይለያይ ሳይከፋፈል የጠላትን ተልዕኮ ማክሸፍ ተችሏል ማለት ነው። ከዓመታት በፊት እነ አብይ አህመድ በዘርና በሃይማኖት አስከሬን የዘረዘሩበትን ትራጀዲ ዘንድረው ደግሞ እነ ኃይሉ አዶኛን አሰማርተው እንዲህ እየካዱ ነው። ባይከሽፍ ኖሮ ስንት ሰው ልታስጨርሱበት ነበር የሚለውን አያብራሩም። እንደገና ደግሞ የሸኔ የሽብር ኃይል በንጹሐን ላይ ጥቃት ፈጽሞ ንጹሐንን ገደለ ይላሉ። ይህንን ያደረገው ይህ ታጣቂ ኃይል መሆኑን በምን አወቃችሁ? ካወቃችሁስ ለምን አስቀድማችሁ አልተከላከላችሁትም? ከዓመታት በፊት እናንተ ሸኔ የምትሉት ታጣቂ ኃይል ሳይፈጠር አሊያም ሳይስፋፋ በሻሸመኔና አካባቢው ግድያ ሲፈጽም የነበረው ማን ነበረ? የአሁኑን ጭፍጨፋም የፈጸመው አካል ያው ነው ብሎ መደምደምስ መሳሳት ይሆናል ወይ? ደግሞስ ይህንን ግድያ የፈጸመው አካል ማን እንደሆነ በፍጥነት ለይታችሁ እንዴት ደረሳችሁበት? ካወቃችሁትስ ለምን ቀድማችሁ አልተከላከላችሁትም? እናንተ ሸኔ የምትሉት ታጣቂ ኃይል እናንተን ለመፋለም ጫካ የገባ መሆኑን በመግለጽ በክልሉ የሚፈጸምን ግድያ በገለልተኛ አካል እንዲጣራ በተደጋጋሚ ሲጠይቅ ለምን እናንተ እምቢ ባይሆናችሁ ፈቃደኛስ ለምን ሳትሆኑ ቀራችሁ? ታጣቂ ኃይሉ የእናንተ ጠላትነት ያነሰው ይመስል ሕፃናትንና ሴቶችን፣ ቄሶችንና አረጋውያንን በመግደል ሌላ ጠላት ማፍራት ምን ይጠቅመዋል? ምን አይነት የፖለቲካ ትርፍስ ያስገኝለታል? እናንተ የከረዩ አባገዳዎችን ሳይቀር በአውሎ አብዲ፣ አራርሳ መርዳሳ፣ ሽመልስ አብዲሳና አብይ አህመድ መሪነት በኮሬ ነገኛ መዋቅር ከጨፈጨፋችሁ በኋላ ይህንን ያደረገው ሸኔ ነው ማለታችሁ ውሸት እንደነበር ሮይተርስ እንዳጋለጠባችሁ ዓለም አውቋል። ታዲያ የኛ ወገን ነው ለምትሉት ኦሮሞ እንጥፍጣፊ ርኅራኄ የሌላችሁ ሰዎች ለኦርቶዶክስ ደግሞም በብሔር አማራ ለሆኑ ሰዎች የሚራራ ልብ ይኖራችኋል ወይ?
የከረዩ አባገዳዎች ላይ ቃታ ለመሳብ የተስማሙ የሽመልስ አብዲሳና የአብይ አህመድ ምላጮች በአርሲ ኦርቶዶክሳውያን ላይ ላይደገሙ የሚችሉበት አመክንዮ ምንድን ነው? እናንተ ህዝብንና ህዝብን ማጋጨት በሃይማኖትና በብሔር ማጋደል የስልጣናችሁ ምንጭ መሆኑን በሌሎች አካባቢዎች ያሳይታችኋልና የአርሲውን ግድያም የፈጸመው የኦህዴድ ብልጽግና መንግስታዊ መዋቅር ነው ብሎ መደምደም ስሁት የሚሆነው በምን ምክንያት ነው በሚሉ ሐሳቦች ኃይሉ አዱኛን የላኩትን የአገዛዙን ቁንጮች መሟገት ይቻላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ስለ ጭፍጨፋው ባወጡት መግለጫ ያነሷቸው ነጥቦች ነገሩን የበለጠ ለመረዳት ይጠቅማሉ። አቡኑ በመግለጫቸው እንዲህ አሉ። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባዕድነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን። እዚህ አረፍተ ነገር ውስጥ አገዛዙ ለዜጎች ደህንነት የሚከፍለው ዋጋ አለመኖሩን፣ ጥቃት ለማስቆም ፍላጎትም የሌለው መሆኑን፣ ከዚያም ሲያልፍ ይህ የአርሲ ኦርቶዶክሶች ጭፍጨፋ በአንዳች የጥቃት ሰንሰለት እየተፈጸመ የቀጠለ እንደሆነ የሚገልጽ ነው። በእርግጥ ፓትርያርኩ ይህ የጥቃት ሰንሰለት የትኛው ነው የሚለውን አያመለክቱም። ይሁን እንጂ የጥቃቱን ሰንሰለት የመጨረሻውን ገመድ ለመረዳት ይጠቅመን ዘንድ ከወራት በፊት ቀሲስ ታጋይ ታደለ የፈጸሙትን ድርጊት ማስታወስ ያስፈልገናል። ባሳለፍነው ኅዳር በአርሲ ዞን የተካሄደውን ኦርቶዶክሳውያን ላይ ያነጣጠረ ጭፍጨፋ በማስመልከት ተደርጎ በማይታወቅ ደረጃ የኢትዮጵያ ሃይማኖት ተቋማት ጉባኤ የተባለውና የአገሪቱን የሃይማኖት ተቋማት ያካተተ ተቋም ምርመራ አደርጋለሁ ብሎ ተነሳ። ተቋሙ ጠቅላይ ሚኒስትሩ የአገሬ ልጅ ነው በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው የኢቫንጀሊካል ቄስ በሆኑት ቀሲስ ታጋይ ታደለ የሚመራ ነው። የተቋሙ ቦርድ ሳያውቅ ለጥናት የተሰማሩት የሃይማኖት ተቋማት ጉባኤ 9 አባላት ያሉትን አጣሪ ኮሚቴ አቋቁሞ ወደ አርሲ ያቀና። ኮሚቴው ጥቃት ወደ ደረሰባቸው አካባቢዎች እንዲላክ ከመደረጉ በፊት የመንግስት ተወካዮች የመለመሏቸውና ስለ ጥቃቱ የሚናገሩት ነገር አስቀድሞ የተሰጣቸው ሰዎች ጠበቁን የሚሉ አንድ የኮሚቴው አባል የኦርቶዶክስ ክርስቲያኖች በመደዳ ወደ ተገደሉበት አካባቢ እንዳንሄድ ተደርገን በሴርካ ወረዳ ላይ ብቻ በአንድ ቤተ ክርስቲያን ግቢ ውስጥ ካድሮች ያመጡልንን ሰዎች አነጋገርን ይላሉ። በካድሮቹ ተመልምለው የመጡት ሰዎችም ቢሆኑ ጥቃቱ ያደረሰው አካል ስሙ ማን ነው ሲባሉ ከመግለጽ ይልቅ በደፈናው ታጣቂዎች ናቸው እያሉ ይናገሩ